ፍርሃት የህልም ሁሉ ጠላት ነው። እንዴት ድል እናድርገው? ለመጨረሻ ጊዜ ይህንን ባደርገው ሰው ምን ይለኛል ብለህ ያቆምከው ነገር ምንድነው? ብወድቅስ በሚል ፍርሃት ጀምረህ ትተኸዋል? ዛሬ የምነግርህ ነገር ቢኖር ፍርሃት አንተን ከአደጋ ለመጠበቅ የመጣ ወዳጅ ሳይሆን ካለህበት ቦታ እንዳትንቀሳቀስ የሚያደርግህ የአእምሮ እስር ቤት ነው። ዛሬ ይህንን እስር ቤት ሰብረን የምንወጣበትን መንገድ እናያለን። በዚህ ቪዲዮ ውስጥ ፍርሃት ለምን እንደሚሰማን፣ የታላላቅ ሰዎች ተሞክሮ ምን እንደሚመስልና ፍርሃትን ወደ ተግባር የምንቀይርባቸው 3 መንገዶችን እናያለን። ፍርሃት ባዮሎጂካል ስሜት ነው። በጥንት ዘመን አባቶቻችን ከአንበሳ እንዲያመልጡ ይረዳቸው ነበር። ዛሬ ላይ አንበሳ የለም። ፍርሃታችን ግን አሁንም ከኛ ጋር ነው። ዛሬ የምንፈራው ምን ይለኛል፣ ብከስርስ፣ ብሳሳትስ የሚሉ ፍራቻዎች አሁንም አሉ። ፍርሃት የሌለበት ሰው የለም። ጀግና ማለት ፍርሃት የማይሰማው ሳይሆን ፍርሃት እያለበት እርምጃ መውሰድ የሚችል ነው። ለምሳሌ በንግግር ወቅት የሚኖረው የዝግጅት ፍርሃት ወይም ፐብሊክ ስፒኪንግ ላይ የሚኖረን ፍርሃት። ለክፍል ጓደኞች ወይም ለስራ ባልደረባዎች ንግግር ማድረግ አለብን እንበል። ልብህ ይመታል፣ እጅህም ይንቀጠቀጣል። ለምን? ምክንያቱም አእምሮ ውድቀትን እንደ ሞት ስለሚቆጥረው ነው። እንዲሁም አዲስ ቢዝነስ ወይም ዩቲዩብ ቻናል ለመጀመር ቪዲዮ መቅረጽ ትፈልጋለህ፣ ነገር ግን ሰዎች ይስቁብኛል ብለህ ትፈራለህ። አስብ፣ ዛሬ ላይ አንተ ላይ የሚሳለቁብህ ሰዎች ራሳቸው ካንተ በበለጠ በፍርሃት የታሰሩ ናቸው። ፍርሃትን የማሸነፍ 3 ወሳኝ ህጎች። ህግ 1፣ የ5 ሰከንድ ህግ። አንድ ነገር ለማድረግ ስታስብና ፍርሃት ሲመጣብህ ከ5 ወደ 1 ቁጠር። 5፣ 4፣ 3፣ 2፣ 1። ከዛም ወዲያውኑ ጀምር። አእምሮ ሰበብ እንዲደረድር አትፍቀድለት። ህግ 2፣ ከሁሉ የከፋው ምን ሊሆን ይችላል ብለህ ጠይቅ። የምትፈራውን ነገር ብታደርገውና ባይሳካ ምንድነው የሚመጣው? ምናልባት ትንሽ ተሸማቀቅ ይሆናል፣ ግን አትሞትም። ውድቀትን እንደ ትምህርት ቤት ቁጠረው። ህግ 3፣ በፍርሃት ላይ ተራመድ። ፍርሃትን ለማጥፋት ብቸኛው መንገድ የፈራኸውን ነገር ደጋግመ ማድረግ ነው። ውሃ የምትፈራ ከሆነ መዋኘት ካልጀመርክ ፍርሃቱ አይለቅህም። ጓደኞቼ፣ ህይወት በጣም አጭር ናት። ዛሬ ትናንት መሆኑ አይቀርምና በፍርሃት ተቆልፎባችሁ እንድትቀሩ አትፍቀዱ። እስቲ በዚህ ሳምንት ውስጥ አንድ ትፈሩት የነበረን ነገር አንድ እርምጃ በመሄድ ጀምሩት። ውጤቱን በኮሜንት ንገሩኝ። ይሄ ቪዲዮ ከጠቀማችሁ ላይክ አድርጉት። ፍርሃትን ለማሸነፍ ለሚታገለው ጓደኛችሁ ደግሞ ሼር አድርጉለት። ለተጨማሪ አነቃቂ ቪዲዮዎች ሰብስክራይብ ማድረጋችሁን እንዳትረሱ። ያስታውሱ፣ ከፍርሃት ማዶ ታላቅነት አለ። በሚቀጥለው ቪዲዮ እስከምንገናኝ ቸርን ሰንብት።